ሃይ ኤቭሪዋን እንዴት ናችሁ? የሆነ ነገር ልነግራችሁ ነው። ትንሽ ሚኒት ማለት ነው። ለምሲ ብዙዎቻችን እግዚአብሔርን የሆነ ነገር የምንጠይቅበት ወይ ሮንግ ነው። ልክ እንደኔ ናችሁ። ሁላችንም ስንጠይቅ ልክ እንደኔ ነው እናንተ የምትጠይቁት። ግን you must change ይሄንን ነገር መለወጥ አለብን። ለምሲ ሃና የምትባል ሴት አለች መጽሐፍ ቅዱሳችን ውስጥ ማለት ነው። እና ምራቷ ቶሎ ልጅ ትወልድ ነበር። እሷ ደግሞ መሃን ነበረች። ስለዚህ ሃና ሁሉ ጊዜ ትጠይቃለች ልጅ፣ እግዚአብሔር ደግሞ ልጅ አይሰጣትም። because ሃና የምትጠይቅበት መንገድ it's wrong ነበር ማለት ነው። እንዴት ነው wrong የሆነው መሰላችሁ? ሃና በአማቿ ትቀና ነበር። ስለዚህ እሷን ለማናደድ እግዚአብሔር ልጅ እንዲሰጣት በጣም ሁሉ ጊዜ ትጠይቅ ነበር። እሷ እየወለደች እኔ ደግሞ አልወልድም ቅናት ነው ምናምን። እግዚአብሔር ሞቲቫችንን ያያል። የሆነ ነገር ስንጠይቅ ለምንድን ነው የምንጠይቀው? እግዚአብሔር ከአፋችን የሚወጣውን ቃል ሳይሆን ሞቲቫችንን የምንጠይቅበትን መንፈስ ይመረምራል። ሃና ጸሎቷን ቀየረች። ኖ እግዚአብሔር ወይ ከሷ ጋር ለመፎካከር ሳይሆን ጀስት ግን ልጅ እንዲኖረኝ ከሰጠኸኝ ላንተ መልሽ የምሰጠህ ልጅ ስጠኝ አለችው። እግዚአብሔር ኢሚዲየትሊ ሊሰጣት ማለት ነው። ብዙዎቻችን የሆነ ነገር እንጠይቃለን። መኪና፣ ቤት፣ ዳር፣ ብዙ ነገር ገብቷቸዋል። ውጪ መሄድ ምናምን። ግን ለምንድን ነው የምንጠይቀው? that's my question። እኔም የተሰማኝ ነገር ስለሆነ ማለት ነው። እግዚአብሔር ለምን እንደምንጠይቅ ይመረምራል። አባቴ የሆነ ነገር ለሆነ ፐርሰን የሆነ ሪቬንጅ ከሆነ የምንጠይቅበት ስፕሪት እግዚአብሔር መኑኝ 5 ሳንቲም ነገር አይሰጣችሁም። ግንስ የሚሰጠንን በረከት መልሰን ለራሱ የምናውል ከሆነ ለእግዚአብሔር ከሆነ እመኑኝ እግዚአብሔር የማይሰጣችሁ ነገር የለም። ሞክሩት። ስለገባኝ ነው። ስለዚህ እግዚአብሔርን ከሆነ ነገር ተነስቼ ወይ የሆነ ነገር አይቼ ወይ ጓደኞቼ የደረሱበትን ነገር ደረጃ አይቼ አንድ ነገር ጠይቄው አላውቅም። ምክንያቱም እግዚአብሔር ለምን እንደምጠይቅ ይመረምረኛል። እንዳትመረመሩ ጥያቄያችሁን ፍሪሊ እግዚአብሔር ፊት ስታስቀምጡ በፖዚቲቭ እንትን ይሁን ፍላጎት ይሁን። እሺ፣ ወዳችኋለሁ። መቅደስ ነኝ። ተጠቀሙበት።